ወላሂ ባይኖርህም ውሃ ጠጥተህ ብተኛም ዓፊያ እስካለ ድረስ ሁሉ ነገር አለክ። ቢሊየን ኖሮ ግን ዓፊያ ብታጣ ሁሉ ነገር አታል። ያንን ወቅ ስለዚህ አትበሳጩ። አልሐምዱሊላህ ስራም ሲኖር አልሐምዱሊላህ ስራም ሳይኖር የመእመን ባህሪ ሁሌም አላህን ስብሓነሁ ወተዓላ አመስጋኝ መሆን አለበት። ስለዚህ ሳሊህ ምንድነው ያሉት ለልጃቸው? ቀድ ሰሊማ ዲኑካ ወጅስሙካ ወማሉካ ወኢያሉካ ፈአክሲሩ ሽክረ ሊላሂ ተዓላ። አላህ በዲንክ እስካልፈተነ ድረስ በጤና እስካልፈተነ ድረስ የሰጠህን ነገር ወስዶ ማለት ነው እስካልነሳ ያኒ እስካልወሰደብህ ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶካል። ትልቁ ፈተና ታውቃላችሁ? በዲን መፈተን። በዲን ተፈትነናል? አልተፈተንም። አልሐምዱሊላህ። ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ፣ ራሳችንን ስንበላ፣ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ? አልዓፊየቱ ኢዛ ዳመት ጁሂለት ወኢዛ ፉቂደት ዑሪፈት። አላህ ስብሓነሁ ወተዓላ የሰጠት ያን ለሰው ልጅ የሰጠው ጸጋ ማለት ነው እኔ የቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች። ነገር ግን አላህ ስብሓነሁ ወተዓላ የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አሃ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል። ለዛ ነው ዑለማዎች ረሕመቱላህ ዐለይሂ ዐለል ጀሚዕ ምን ይላሉ? አልዓፊየቱ ታጁን ዐላ ሩኡሲ አልአሲሓ ላ የራሁ ኢላ አልመርዳ። ዓፊያ ማለት ነው በሰው ልጅ ጭንቅላት ላይ የተቀመጠች ቆብ ነች። የቆብነቷ ማለት ነው ማዕረግ ግን የሚያውቀው ጤና ያጣ ሰው ነው። ስለዚህ ዓፊያ አላህ ዓፊያ ከሰጠው ሁሉ ነገር አለ። ለዛ ነው